ሹፌርም ነዳጅም ከኛው ነው። ሹፌርም አለን ነዳጅ ወጪ ምናምን ከኛው ነው። እኛ የምንይዛቸው ዩዝድ መኪኖች ናቸው። ኤሌክትሪክም የነዳጅ መኪኖችም አሉ። ያልኩት 800 ሺህ የምትባለው ባንክ ኦፕሽን አለው። አሪፍ ይዞታ ላይ ያለ ይብጭ ብቻ ሳይሆን ውስጡ ጽድት ያለ መኪና ነው። ብቻ ለመግዛት ይምጡ ፍቃደኛ ይሁኑ እና ለማስፈተሽ ይፈልጉ። ሌላው ነገር በእኛ ያልሽ ነው። ችግር የለም። የምንተማመንበት መኪና ስለሚይዝ በጣም ችግር የለም። መኪና ባንክ ኦፕሽን አለው ብያለሁ ቅድም እንደነገርኩ። 1 ከ5 ባንክ አለው። ለእጅ ደግሞ የሚባለው 2 ከ3 ነው። አብዛኞቻችን ድሮን ከፈልጋቸው መኪኖች ውስጥ ዛሬ እንግዲህ በጥቂቱ ይዘንላችሁ መጥተናል። ያንን የሚያቀርብልን በብራይት ካር ተገኝተን እንግዲህ አንዳንድ የመኪና ይዘቶችን የመኪና ዋጋ ዝርዝር አንድ በአንድ የምናወራ ይሆናል። ቻናላችን እንግዲህ ለአባሪ ፊልም ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ሰላም እንዴት ነሽ? ሰላም እንዴት ነሽ? መስከን እስቲ ዛሬ ስለ ስምሽና ስለ ድርጅታችሁ አንዳንድ ነገር እንታስተዋወቂኝ። እሺ ስሜ ሜርሲ ይባላል። ድርጅታችን ብራይት ካር ማርኬት ይባላል። እኛ የምንይዛቸው ዩዝድ መኪኖች ናቸው። ኤሌክትሪክም የነዳጅ መኪኖችም አሉ። ያሉትን መኪኖች ደግሞ ከትንሽ እስከ ትልቅ ውስጥ ገብተን ላሳያችሁ። በጣም ጥሩ ደስ ይለናል። ይመስለኛል እንደማያት ግቢ ውስጥ ካሉት መኪኖች ውስጥ ዝቅተኛው ይመስለኛል። አዎ ዝቅተኛ መኪናችን እቺኛው ናት። ሱዙኪ አልቶ ትባላለች። 2000 ሞዴል ናት። እንደምታዩት ኮንዲሽኗ ማሪ ኮንዲሽን ላይ ያለ መኪና ነው። ስትታይ ማሪፍ ትመስላለች። እሱን ደግሞ ገብተን እንየው። ጊዜው አንፃር አሪፍ ኮንዲሽን ላይ ያለች መኪና ናት። ተመለከቱ። አዎ እንደ ጊዜው አንፃር እኔ ጭራሽ እንደዚህ አልገመትኩም። አዎ ከላይም ሌዘር ከታች ወንበሮቿም ሌዘር ናቸው። እንደምናያት አዎ እዚህ ጋር መስቶት አላት። እንደውም አርፍዶ ለወጣ አባወራ ጥሩ መኪና ትመስለኛለች ሳይዘጋጅ ለወጣ እና እንደምናያት መኪና በጣም ቆንጆ ናት። የምር እንደጠበቅኩት አይደለም። ስንት ነው የምትባለው? 800 ሺህ የምትባለው። እሺ የተወሰነ ነገር ይኖራታል። አስተያየት ይኖራል። ገዢ ብሎ ለመጣ ሰው እንግዲህ ለገዢ ከዚህ በላይ አስተያየት ይደረጋል ብለን እናስባለን። አዎ እና መጣችሁ ማየት ትችላላችሁ። በጣም አሪፍ ኮንዲሽን ላይ ያለች መኪና ናት። እንደ ጊዜዋ አይደለችም ጭራሽ። ኦኬ ወደ ሌሎች መኪናዎች ወደ ቀጣዮቹ እንሂድ። ሁለተኛ መኪናችን ደግሞ ይኸው ዲዛይር ነው። እንደምታየው አሪፍ ኮንዲሽን ላይ ያለ መኪና ነው። ይሄኛው ባንክ ኦፕሽን አለው። እኛ ጋር ስትመጣ ባንክ ያለበት አለ። በሙሉ ካሽም የምንሸጣቸው መኪኖች አሉ። ይሄኛው ባንክ አለበት። እንደምታየው ሁሉም ሰው እንደሚፈልገው ክሬም ዳሽቦርድ ነው ውስጡ። ጽድት ያለ አሪፍ ይዞታ ላይ ያለ መኪና ነው። በጣም አሪፍ ላይ ነው ያለው። እንዴት ነው ተፈትሾ ምናምን ነው የሚመጣው? አዎ እኛ ስናስገባ አስፈትሸን ነው የምንለው። ከስተመር ደግሞ ሲገዛ ለህሊና እነሱ ደስ እንደሚላቸው ራሳቸው ማስፈተሽ ይችላሉ። በጣም ጥሩ። እስኪ እንግዲህ ውስጡን እንየዋ። እስኪ ውስጡን ደግሞ ገብተን ነው። እሺ ውስጡን እንደምታየው በክሬም ዳሽቦርድ እንትን ያለ ነው። ብዙ ሰው እንደሚፈልገው ክሬም ዳሽቦርድ ነው። ባንክ ኦፕሽን አለው። አሪፍ ይዞታ ላይ ያለ ይብጭ ብቻ ሳይሆን ውስጡ ጽድት ያለ መኪና ነው። እኛ ጋር አሪፍ መኪኖች ነው የሚገኙ። ያው እያየን እኮ ነው እንግዲህ ከመጀመሪያው ጀምሮ ግቢ ውስጥ የቆሙትንም ብዙዎቹን አይተናልና እነሱንም እናሳያለን። ግን አሪፍ መኪናዎች ናቸው ያሉት። እንደውም ዩዝድ ላይ አይመስሉም፣ ብዙ ጊዜ ተያዙ አይመስሉም። በደንብ እንትን ብለን ስለምንገዛቸው በደንብ ታይተው ነው የሚገዙት፣ ያስታውቃሉ። እንግዲህ ውስጡ እንደምታዩት ነው ተመልካቾቻችን። እሺ እና የዚህ መኪና ዋጋው እንዴት ነው? ዋጋው የዚህ መኪና ባንክ ኦፕሽን አለው ብያለሁ ቅድም እንደነገርኩ። 1 ከ5 ባንክ አለው። ለእጅ ደግሞ የሚባለው 2 ከ3 ነው። 2 ከ3 እንዴት ነው ደንበኞች ሲመጡ እንዴት ነው ድርድር ይኖረዋል? በደንብ ይኖረዋል። በጣም ጥሩ። ስለዛ ማምጣት ብቻ ነው የሚጠበቅባቸው ማለት ነው። እንግዲህ ወደ ሌሎች መኪኖች መሄድ እንችላለን። ይቻላል። በጣም ጥሩ። እሺ እንግዲህ ሶስተኛ መኪናችን ጋር በተነሳ አሁን ወደ ሶስተኛ መኪና ስንመጣ እስካሁን የነዳጅ መኪና ነበር ስናይ ነበረው። አሁን ደግሞ የኤሌክትሪክ መኪኖች ላይ መጥተናል። እኛ ጋር ቢዋይዲዎች በኢቱ አለን። ዮዋናፕ አለ። አሁን ዮዋናፕ በባንክ ኦፕሽን አለን፣ በሙሉ ካሽ አለ። ይሄኛው ሙሉ ካሽ ነው። የዚህኛው እንደምታየው መኪናው ጽድት ያለ ይዘታ ላይ ነው። በጣም ቆንጆ ነው እና አሪፍ ናት። 2025 ሞዴል ነው። ውስጡን ደግሞ ገብተን እናየዋለን። እዚህ ጋርም ካፕ ሆልደር አለው። እዚህ ጋር ማስቀመጫ የካፕ ማስቀመጫ አሉት። እዚህ ጋር ዋይርለስ ቻርጀር መሰለኝ አይደል? አዎ ይሄኛው ዋይርለስ ቻርጀር ነው። መኪና አልተያዘም። ስክሪኑ ራሱ እንትኑ አልተላጠም። ይሄ መኪና በጣም አሪፍ ይዞታ ላይ ያለ መኪና ነው። አሪፍ ይዞታ ላይ ያለ መኪና ነው። እንግዲህ ደንበኞች እንግዲህ ዋጋው እንዴት ነው? ይሄ ስንት ነው የሚባለው? ይሄ ዋጋው በሙሉ ካሽ 5 ሚሊዮን ነው የሚባለው በካሽ እና በባንክ ማመቻቸት እንችላለን። ኦኬ ያው ደንበኞች መጥተው በሚፈልጉት አማራጫቸውን ሲናገሩ እኔ ታመቻቹላቸዋለሁ። ባንክ ማመቻቸት ይችላል። እሺ እንዴት ነው ከ5 እንዴት ነው የሚባል ነገር አለው? አዎ የተወሰነ ነገር ይኖረዋል። ከደንበኞች ሲመጡ ነገር መኪናው ኮደላችሁ። በጣም ጥሩ። እንግዲህ ወደ አራተኛ መኪናችን መሄድ እንችላለን ማለት ነው። እሺ እንግዲህ ወደ አራተኛዎች መኪና መተናል። አዎ ወደ አራተኛችን መኪና መተናል። አዎ እዚህ ጋር የጄቱ ጎራ ይመስለኛል ያለው። ጄቱሮች አሉ በደንብ አግባቡ። አዎ ጄቱር በተለያዩ ከለሮች አሉ።
አሁን ማሳየህ ይሄ የነጩን ሲሆን ሞዴሉ 2022 ሞዴል ነው። ጄቱርም እኛ ጋር ባንክ ኦፕሽንም አለ በሙሉ ካሽም አለ። ጄቱሮችም ባንክ ያለባቸው አሉ በሙሉ ካሽም አለን። አሁን ይሄ በሙሉ ካሽ ነው የሚባለው። እንደምታየው ይዞታው አሪፍ ይዞታ ላይ ያለ መኪና ነው። እሺ እንግዲህ ይህን መኪና ውስጡን ማየት እንችላለን? ውስጡን ማየት እንችላለን። እንግባና እንግዲህ ግቢ ውስጥ ወዳለው ትልቁ መኪና መተናል። አሁን ግቢ ውስጥ ባለው ትልቁ መኪና መተናል። እንደምታየው ወንበሮቹ ሌዘር ናቸው፣ ቀይ ቡኒ። ብዙ ሰው የሚፈልገው በዚህ አይነት በጣም ነው የሚያምረው ከለሩ። በጣም ነው የሚያምረው። በጣም ቆንጆ ነው እና ሰፊው እዚህ ጋር ሰፊ ስክሪን አለው፣ ሰንሩፍ አለው። ጽድት ያለ መኪና ነው። እዚህ ፊት ለፊት በጣም ሰፊ ስፔስ ነው ያለው በደንብ። እና እንዴት ነው የዚህ መኪና ዋጋው ስንት ነው የሚባለው? ዋጋው የዚህ መኪና 5.3 ነው የሚባለው። አሪፍ ይዞታ ላይ ያለ መኪና ነው። ጽድት ያለ ምንም ኬዝ ምናምን የለበትም። በባንክ ሲሆን ይጨምራል አይደል? ይመስለኛል በባንክ ሲሆን የተወሰነ ነገር ይጨምራል። ኦኬ። በፉል ካሽ ሲሆን ዋጋ ያው አስቴት ይደረግበታል። አስቴት ይደረጋል። ገዢ ነን ብለው ለመጡትም እንግዲህ ደግሞ በደንብ አስቴት እናደርጋለን። እንግዲህ ይሄን መኪና በጣም ወድጄዋለሁኝ እኔ። በጣም አሪፍ የሆነ ሌክዠሪ ሉክ ያለው መኪና ነው። አሪፍ ነው። እንዴት ነው አንቺ ብትሆኚ ከዚህ ግቢ ውስጥ የትኛውን ትወስጃለሽ? ይሄ ምንም ጥያቄ የለም ማለት። ስለዚህ ደንበኞቻችንም ይሄን ይወስዳሉ ብለን ተስፋ እናደርጋለን። እሺ ወደ መጨረሻ መኪናችን መተናል። ቶዮታ ሃይሉክስ ቢፎር ዲቪጎ 2011 ሞዴል ነው። እንደምታየው ውጪው ጽድት ያለ መኪና ነው። በጣም የሆነ ግሬስ ነገር አለው። ግሬሱ ይሄ ባንክ ኦፕሽን የለውም፣ በሙሉ ካሽ ነው። ባንክ ከሆነ እኛ ጋር እንደሚመቻች የታወቀ ነው። እንግዲህ ይሄን መኪና ውስጡ ማየት እንችላለን። ውስጡን ደግሞ እንደምታየው ሲንግል ካፕ ነው። ጽድት ያለ መኪና ነው። እንደዚህ ወደ ገጠር ወደ ምናምን ክፍለ ሀገር ምናምን ጉዞ ላለባቸው ሰዎች ስራ ላለበት ሰው አሪፍ መኪና ነው። ተመራጭ መኪና ነው። እንደ ጊዜውም አይደለም መኪናው አሪፍ ይመስላል። አሪፍ ይዞታ ያለው ነው። እንዴት ነው አሁን ቅድም ብለሽኛል ተፈትሾ ነው የሚቀርበው ብለሽኛል። እና እንዴት ነው አሁን ለምሳሌ ገዢ ቢመጣና አብዛኛው ሰው ማስፈተሽ ይፈልጋል፣ ራሱ ማስፈተሽ ይፈልጋል። እና ለማስፈተሽ በሚፈልግበት ሰዓት የነዳጅ ወጪ ኦር ደግሞ ሹፌር ምናምን አንዳንድ ጊዜ ሰዎች ሊፈልጉ ይችላሉና እንደዚህ አይነት አጋጣሚዎች በሚኖሩበት ሰዓት ከእናንተ ነው የነዳጁን እንትን የሚችለው ወይስ ከራሱ ነው? እኛ ጋር አሁን እንደዚህ ለማስፈተሽ ሲሉ ሹፌርም ነዳጅም ከኛው ነው። ሹፌርም አለን፣ ነዳጅ ወጪ ምናምን ከኛው ነው። እነሱ ብቻ ለመግዛት ይምጡ፣ ፈቃደኛ ይሁኑ እና ለማስፈተሽ ይፈልጉ። ሌላው ነገር በእኛ ነው ያልሽኝ። ችግር የለም። የምንተማመንበት መኪና ስለሚይዝ በጣም ችግር የለም። በደንብ ተፈትሾ የቀረበ መኪና ነው። እንደውም ለማስፈተሽ ራሱ አልፎ ነው የምትሉት ማለት ነው። እሺ በቃ ይሄን ይመስላል መኪና። በጣም አሪፍ ነው። እንግዲህ ሰዎች እየደወሉ ይሄን መኪና መግዛት ይችላሉ ማለት ነው በአግባቡ። እሺ ዋጋ ስንት ነው? ዋጋ ይሄኛው 5 ሚሊዮን ነው የሚባለው። እሺ ለገዥ ከሆነ የተወሰነ ነገር ይኖራል፣ የተወሰነ ድርድር ይኖረዋል። ደግሞ በደንብ ይደረጋል ብለን እናስባለን። እንግዲህ ገዥ መምጣት ብቻ ነው ማለት ነው የሚፈልገው። በጣም ጥሩ እናመሰግናለን እንግዲህ